በየቀኑ ፀጉራችሁን ትንከባከባላችሁ፣ ቅባት ትቀባላችሁ፣ ሻምፖ ትጠቀማላችሁ፣ ውድ ቅባቶችን ትገዛላችሁ። ግን ፀጉራችሁ ምንም ለውጥ የለውም። ይበጣጠሳል፣ ይነቃቀላል፣ አያድግም። ለምን? ይሄ ጥያቄ ብዙዎቻችሁን ያስጨንቃችኋል። አውቃለሁ፣ ምክንያቱም ችግሩ ምን እንደሆነ ማንም በግልጽ አያሳያችሁም። ዛሬ ግን ያንን ልለውጠው ነው። ዛሬ ስለ አንድ ጥንታዊ ተክል እነግራችኋለሁ። በሳይንስ የተደገፈ ቅድመ አያቶቻችን ይጠቀሙበት የነበረ ፀጉርን በፍጥነት የሚያሳድግ ያለ ኬሚካል ያለ ውድ ትሪትመንት ቤታቸው ውስጥ ልታዘጋጁት የምትችሉት መፍትሄ ያሳያችኋለሁ። ብዙ አያደክምም፣ ወጪ የለውም። ግን ትክክለኛውን መንገድ ከተከተላችሁ ፀጉር በፍጥነት የሚያሳድግ ቀላል ግን እጅግ በጣም ኃይለኛ ዘዴ ነው። ግን ከዚህ በፊት አንድ ነገር ማወቅ አለባችሁ። በቪዲዮ መሃል ላይ አንድ ነገር አለ፣ በፀጉራችሁ ቆዳ ውስጥ ያለ ብዙ ሰዎች የማያውቁት። ይህንን ነገር ማስተካከል ካልቻላችሁ ምንም ብትቀቡ ፀጉራችሁ አያድግም። በጥሞና ተከታተሉኝ። ዝግጁ ናችሁ? እንጀምር። ሳይንሱን እንረዳ። ምክንያቱም ለምን እንደሚሰራ ሳታውቁ ዝም ብላችሁ ብትቀቡ ልክ መድኃኒት ምን እንደሆነ ሳታውቁ እንደ መውሰድ ነው። ሮዝመሪ ምንድን ነው? ቅመም ነው፣ ቅጠል ነው፣ ግን ተራ ቅጠል አይደለም። በ2015 ዓ.ም በስኪን ሜድ ጆርናል ላይ የታተመ ጥናት 100 ሰዎች ላይ ለ6 ወር የተደረገ ጥናት ሮዝመሪ ዘይት ከሚኖክሲድል ጋር እኩል ውጤት እንደሚሰጥ አረጋግጧል። ሚኖክሲድል ምንድን ነው? ፀጉር ለማሳደግ ዓለም ላይ ከሚሸጡ ምርቶች ውስጥ ቁጥር 1 ነው። ውድ ነው፣ ኬሚካል ነው፣ ሳይድ ኢፌክት አሉት። ሮዝመሪ ግን ከኬሚካል የጸዳ ነው፣ ውድ አይደለም፣ ቤታችሁ ውስጥ ማዘጋጀት ትችላላችሁ። ፀጉራችሁ የሚበቅልበት ቆዳ ልክ እንደ አበባ ማሳ ነው። እያንዳንዱ የፀጉር ስር ልክ እንደ አንድ ተክል ስር ነው። ያ ተክል እንዲያድግ ምን ያስፈልጋል? ውሃ ያስፈልጋል፣ ማዕድን ያስፈልጋል፣ ፀሐይ ያስፈልጋል። ከሁሉም በላይ ግን የደም ፍሰት ያስፈልጋል። የደም ፍሰት ለፀጉር ወሳኝ ነው። ሮዝመሪ ውስጥ ሮዝማሪኒክ አሲድ እና ካርኖሲክ አሲድ የሚባሉ ውህዶች አሉ። እነዚህ ውህዶች ምን ይፈጽማሉ? ቆዳችሁ ውስጥ ያሉ የደም ቧንቧዎችን ያሰፋሉ። ቧንቧችሁ ሲሰፋ ብዙ ደም ወደ ፀጉር ስር ይፈሳል። ብዙ ደም ሲፈስ ብዙ ምግብ ይገባል። ብዙ ምግብ ሲገባ ፀጉራችሁ ያድጋል። ቀላል ነው አይደል? ግን ቆዩ፣ ሌላ ችግር አለ። ብዙ ሴቶች ዝም ብለው ሮዝመሪ ይቀባሉ፣ ግን ውጤት አያዩም። ከዚያም አይሰራም ብለው ይተውታል። ለምን አይሰራም? ምክንያቱም ብሎኪንግ ኤጀንት አለ። ቆዳችሁ ላይ ያለ የሞተ ቆዳ፣ ቅባት፣ የፕሮዳክት ክምችት አለ። እነዚህ ሁሉ ሮዝመሪ ወደ ፀጉር ስር እንዳይደርስ ያግዳሉ። መሬቱን ውሃ ልታጠጡት ትችላላችሁ፣ ግን ላዩ ፕላስቲክ ከለበሰ ውሃው ወደ ስሩ አይገባም። ልክ እንደዚሁ ቆዳችሁን ሳታዘጋጁ ሮዝመሪ ብትቀቡ ውጤት አይሰጣችሁም። በመጀመሪያ ጠላታችንን እንወቅ። በሰውነታችን ውስጥ ዲኤችቲ የሚባል ሆርሞን አለ። ይህ ሆርሞን ጠላት ነው። የፀጉር ስርን ያጠቃል፣ ያዳክማል። ፀጉርን ቀስ በቀስ እያቀጠነ እያዳከመ መጨረሻ ላይ እንዲነቀል ያደርጋል። ዲኤችቲን እንደ ጎጂ ተክል አስቡት። የአበባ ማሳችሁ ውስጥ ያለ ጎጂ ተክል። ይህ ተክል ምን ያስከትላል? የአበባውን ምግብ ይነጥቃል፣ ስሩን ያጨናንቃል፣ ቦታ ይወስዳል። በመጨረሻም አበባው እንዲጠወልግ ምክንያት ይሆናል። ዲኤችቲ ልክ እንደዚሁ ነው። የፀጉር ስራቸውን ያጨናንቃል። ግን ምንድን ነው ዲኤችቲን የሚያበዛው? ጭንቀት ዲኤችቲን ይጨምራል። ምሽት ላይ ስልካቸውን ስትጠቀሙ ኮርቲዞል ይጨምራል። ኮርቲዞል ዲኤችቲን ይጨምራል። ዲኤችቲ ደግሞ ፀጉራቸውን ይገላል። ምሽት ላይ ያላችሁ ልማድ ነው ጠላታችሁ። ታዲያ መፍትሄው ምንድን ነው? ሮዝመሪ ውስጥ ያሉ ንጥረ ነገሮች በተለይ ካርኖሲክ አሲድ ዲኤችቲን ያግዳል። ስለዚህ ውጊያው ዲኤችቲ እና ሮዝመሪ መካከል ነው። ዛሬም ማሳያችሁ ሮዝመሪን ተጠቅማችሁ ዲኤችቲን ማሸነፍ ከፈለጋችሁ የግድ እነዚህን 3 ስህተቶችን ማስተካከል አለባችሁ። ስህተት 1፣ ብዙ ሴቶች ሮዝመሪ ውሃ ሲያዘጋጁ ገና ሳይቀዘቅዝ ሙቅ እያለ ፀጉራቸው ላይ ይቀባሉ። ይሄ ስህተት ነው። እስቲ እንደዚህ አስቡት። ፀጉራችሁ በአይን የማይታይ ትንሽ ቅርፊት አለው፣ ልክ እንደ አሳ ቅርፊት፣ ግን በጣም ትንሽ ናቸው። ይሄ ቅርፊት ከቲክል ይባላል። ከቲክል ምን ይሰራል? ፀጉራቸውን ይጠብቃል። ሞይስቸር እና እርጥበት እንዳይወጣ ይቆልፋል። ከፍተኛ ሙቀት ሲነካው ይሄ ከቲክል ይከፈታል፣ ይነሳል። ፀጉራቸው ውስጥ ያለው እርጥበትም ይተናል። ከዚያ ምን ይሆናል? ፀጉር ይደርቃል። ደረቅ ፀጉር ደግሞ ልክ ደረቅ ቅርንጫፍ እንደሚሰበር በቀላሉ ይሰበራል፣ ይቆረጣል፣ ይከፈላል። ስፕሊት ኢንድስ የምትሉት ከዚህ የመጣ ነው። መፍትሄው የሮዝመሪ ውሃን ሙሉ ለሙሉ አቀዝቅዞ መጠቀም። ስህተት 2፣ ፀጉርን በየቀኑ መታጠብ። ይህ ስህተት ብዙ ሴቶች የሚሰሩት ነው፣ ግን ስህተት መሆኑን አያውቁም።
እንደዚህ አስቡት። ቆዳችሁ ተፈጥሯዊ ዘይት ያመርታል። ይሄ ዘይት ሲበም ይባላል። ሲበም ምን ይሰራል? ፀጉራችሁን ያለሰልሳል፣ ያብረቀርቀዋል፣ ከመሰበር ይከላከላል፣ ቆዳችሁን ያርሰዋል፣ እንዳይደርቅ ይጠብቃል። አሁን ችግሩ ምንድን ነው? በየቀኑ ፀጉራችሁን ስትታጠቡ ሻምፖ ይህንን ሲበም ሁሉ ያስወግዳል። ሙሉ ለሙሉ ቆዳችሁ ባዶ ይቀራል፣ ደረቅ ይሆናል። ቆዳችሁ ምን ያደርጋል? ይደነግጣል። ዘይት ጠፋ ይላል። ከዚያ ምን ያደርጋል? ብዙ ሲበም ማምረት ይጀምራል፣ ከሚያስፈልገው በላይ። ውጤቱ ምንድን ነው? ዛሬ ትታጠባላችሁ፣ ነገ ሲበም ይሞላል። መልሳችሁ ትታጠባላችሁ፣ መልሶ ሲበም ይሞላል። ይሄ መውጫ የሌለው አሰልቺ ዑደት ነው። ሮዝመሪ ውሃ ስትጠቀሙ ይሄ የበለጠ አስፈላጊ ነው። ለምን? ሮዝመሪ ውሃ ከሲበም ጋር አብሮ ይሰራል፣ አይጋጭም። ግን ሲበም ከሌለ፣ ቆዳችሁ ደረቅ ከሆነ ሮዝመሪ ውሃ ብቻውን ሊሰራ አይችልም። መፍትሄው ምንድን ነው? በሳምንት 2 ወይም 3 ጊዜ ታጠቡ። ግን ማወቅ ያለባችሁ እንደ ፀጉር አይነታችሁ ይለያያል። ከዚህ በፊት በዚህ ጉዳይ ላይ ሌላ ቪዲዮ ሰርቻለሁ፣ ገብታችሁ ማየት ትችላላችሁ። ስህተት 3 ይሄ ትልቅ ስህተት ነው፣ ብዙ ሴቶች የሚሰሩት። ሮዝመሪ ውሃ ሰርታችሁ ዛሬ ቀባችሁ፣ ነገ ጠዋት ተነስታችሁ መስታወት ፊት ትቆማላችሁ። ፀጉራችሁን ታያላችሁ፣ ምንም ለውጥ የለም። አይሰራም ትላላችሁ፣ ትተውታላችሁ። ይሄ ስህተት ነው። መፍትሄው ምንድን ነው? ኮንሲስታንሲ፣ ቀጣይነት ነው። በሳምንት 2 እስከ 3 ቀን ተጠቀሙት። ለ6 ሳምንት ያለማቋረጥ ቀጥሉ። አትዝለሉ፣ አታቋርጡ። አንድ ተጨማሪ ምክር፣ ከመጀመራችሁ በፊት ፀጉራችሁን ፎቶ አንሱት። ከ6 ሳምንት በኋላ ሌላ ፎቶ አንሱ፣ ንጽጽር አድርጉ። ለውጡን ታያላችሁ። በየቀኑ መስታወት ስታዩ ለውጥ አይታይም፣ ምክንያቱም ለውጡ ቀስ በቀስ ነው፣ ግን ፎቶ ላይ ግልጽ ይሆናል። ሮዝመሪ ውሃ በትክክል ከተጠቀማችሁ እነዚህን 5 ለውጦች ታያላችሁ። አንደኛ፣ ፈጣን የፀጉር እድገት። የደም ፍሰትን ስለሚያበዛ ፀጉር ከበፊቱ 2 እጥፍ ፈጥኖ ሊያድግ ይችላል። ፀጉር መርገፍን ይቀንሳል። ዲኤችቲን ስለሚያግድ ይህ ጠላት ሆርሞን ፀጉራችንን ማጥቃት ያቆማል። ሶስተኛ፣ ያለ ዕድሜ መሸበትን ይቀንሳል። ሮዝመሪ ውስጥ ያሉ አንቲኦክሲዳንትስ ሜላኒን ምርትን ይደግፋሉ። ሜላኒን ፀጉርን ጥቁር የሚያደርግ ንጥረ ነገር ነው። አራተኛ፣ ፎረፎርን ይቀንሳል። ሮዝመሪ አንቲፈንጋል ነው። ፎረፎርን የሚያመጡ ፈንገሶችን ይገድላል፣ ቆዳችሁን ንጹህ ያደርጋል። ይህ ሁሉ ከአንድ ቅጠል። አሁን ወደ ዋናው ጉዳይ እንግባ። እንዴት እንደምታዘጋጁ ላሳያችሁ። ምን ያስፈልጋችኋል? ሮዝመሪ ብቻ ነው የሚያስፈልጋችሁ። ሌሎች ቤታቸው ውስጥ ያሉ ነገሮች ናቸው። ደረጃ 1፣ ሮዝመሪውን በደንብ ጠቡት። ቅጠሉ ላይ አቧራ፣ ፔስቲሳይድ፣ ቆሻሻ ሊኖር ይችላል። ንጹህ ያልሆነ ሮዝመሪ ብትጠቀሙ ማሳከክ ሊያመጣ ይችላል። ደረጃ 2፣ ሮዝመሪውን ድስት ውስጥ አድርጉት። 6 ወይም 7 ኩባያ ውሃ ጨምሩበት። ከዛም ክደኑት። ለምን ይከደናል? ሳይከደን ሲፈላ ንጥረ ነገር ከእንፋሎቱ ጋር ይተናል፣ ይሄዳል። ደረጃ 3፣ ይሄ በጣም አስፈላጊ ደረጃ ነው። ክዳኑን ሳትከፍቱ ቢያንስ ለ1 ሰዓት ተውት። ሙሉ ለሙሉ ይቀዝቅዝ። ለምን? ሲቀዘቅዝ ተጨማሪ ንጥረ ነገሮችን ከቅጠሉ ወደ ውሃ ይገባሉ። ደረጃ 4፣ ቅጠሉን ለዩና ውሃውን ብቻ ወደ ዕቃችሁ ገልብጡ። እስከ 2 ሳምንት ይቆያል። ከ2 ሳምንት በኋላ አዲስ አዘጋጁ።